ይነሳሉ ምናልባት ከዚህ በመቀጠል ምን ጋብዛችሁ ሙዚቃን ይዘት ተነስተን ትንሽ ነገር ብንል በያሰብኩት በጣም ሙዚቃው ከስር እየሄደ እኛ በሱ ጉዳይ ላይ መወያየት እንችላለን ሉሌ ሳይቶምዬ ሙዚቃውን ለስለስ አድርገን አድማጮቻችን ከውስጥ ለቀቅልን እና ምን መሰለ ሉሌ ኑ እንመካከር በነገራችን ላይ በነገሮች ላይ መመካከር መነጋገር እንደም እኔ አባባሉ ትንሽ እንቅርታ ጠይቃለሁ አድማጮቻችን ተማክረው የፈሱት ፈስ አይሸትም ሚባል አባባል አለና ኦልራይት አድማጮቻችን አባባሉ እንዳለ ሆኖ መመካከር መልካም ነው ለብዙ በመመካከር ውስጥ የሁለት ሰዎች ግንኙነት ብቻ አይደለም ትልቅ ቤተሰብ የመሰረተ ቤተሰቡ በጽኑ መሰረት ላይ እንዲኖር በህይወት አጋጣሚ ውስጥ በሚኖረው በውጣ ውረድ ውስጥ መመካከርና በችግሩም በደስታውም በጋራ መመካከር ትልቅ ዋጋ አለው በጣም አንዳንዴ አለመነጋገር ነገሮች ላይ ቀድሞ አለመወያየት ብዙ ነገር ዋጋ ያስከፍላል እና መነጋገርን የመሰለ ነገር የለም መነጋገር ሲኖር አስወዳድነት አብዝቶ በባህሪ የራስን ባህሪ መግለጥ ይሆናል ድብቅም የሆነ የሚታዩም የነበሩ ግን በመመካከር እነሱም መጥፋት የሚችሉትን እንደው ይዘን ተሸክመናቸውን ዞራለንና መመካከር አንዱ ካንዱ ያንዱን ጎደሎ አንዱ እየሸፈነ ይሄን ብታደርግ ይሄ ነው አይ ትቲ ይሄን እንደዚህ ነው አሉል እንደዚህ ነው ስንባባል መመካከሩ ጉድለትን ይሸፍናል በነገርክ ላይ ሉሌ ምን ለፈልግ መሰለክ አንዳንዴ ካለ መነጋገር ከሁለት ሰዎች እንደ ሀገርም እንደ ግለሰብም እንደ ቤትም እንደ የሆነ ገብቷ እንደ ድርጅትም ቁጭ ብሎ አብረው አለመነጋገር ጊዜ ወስዶ አለመመካከር ብዙ ነገር ያበላሻል ገብቷል በፍቅር ራሱ ብናይ ሁለት ሰዎች በሆነ ጊዜ በአሉ ተለያይተው ወይ ደግሞ ተጣልተው ቀርበው ሁለቱ ቢነጋገሩ ባጭር ሊፈታ የሚችል ነገር ሁለቱ ካለ መነጋገር ተለያይተው የቀሩ ብዙ ሰዎች አሉ በተለይ ጠንካራ ነው በጠንካራ መሰረት ላይ ቆሟል የተባለ እንኳን ጎጆ ይፈርሳል ይናጋል ባለመነጋገርና ባለመመካከር ያ ማለት ከቤት ሲያልፍ ከቤተሰብ ሲያልፍ ሀገርም ይፈርሳል ስለዚህ ራሳችንን ወዳጆቻችንን ቤታችንንና ሀገራችንን ለማዳን መመካከር መልካም ነው እንመካከር እንላለን በነገራችን ላይ ይሄ ሙዚቃ በጣም ቆንጆ ሙዚቃ ነው በጣም አድማጮቻችን በደንብ አድምጡት ዘለቀ ገሰሰ ኑ እንመካከር ይያለ ነው ይሄን ሙዚቃ ቆንጆ አድርጎ ይሰራልን ተወዳጁ ሙዚቀኛ ካሙዙ ካሳ ከሻኩራ ስቱዲዮ ነው እንዴ በቁም ነገር ገዘፍ ያለ ሙዚቃ ስለሰራችሁልኝ እናመሰግናለን ክብረትስ ልንላለን ሳይቶምዬ ከፍ አድርገልን እስቲ